አሁንም ለአሜሪካ ኤአይዎች ከፍተኛ ወራዊ ክፍያዎችን እየከፈላችሁ ከሆነ ሙሉ በሙሉ እስካም እየተደረጋችሁ ነው። ችግሩ ምን መሰላችሁ? ዴቨሎፐሮች እንደ ቻትጂፒቲ እና ክሎድ ያሉ የአሜሪካ ሞዴሎች ብቻ ለስራ ብቁ የሆኑ ፓወርፉል መሳሪያዎች ናቸው ብለው ማሰባቸው ነው። ግን እውነቱ በጣም ቀላል ነው። ከጀርባው ያለው የኤአይ ሞዴል አቅምና አልጎሪዝም ሙሉ በሙሉ አንድ አይነት ሆኖ ሳለ ለአሜሪካው ብራንድና ሎጎ ብቻ 10 እጥፍ እየከፈላችሁ ነው። በዚህ ሳምንት ሙንሻት የተባለ የቻይና ስታርታፕ ኪሚ ኬስር የተሰኘ ሞዴል ይፋ አድርጓል። ይህ ሞዴል 2.8 ትሪሊዮን ፓራሜትር ያለው ግዙፍ የኤአይ ሞዴል ሲሆን በኮዲንግ እና ሪዝኒንግ ዋና ከሚባሉት የአሜሪካ ቴክኖሎጂዎች ጋር እኩል የሚወዳደር ነገር ግን በጣም በትንሽ ዋጋ የሚገኝ ነው። ኮመንት ላይ ኪሚ እያላችሁ ጻፉልኝ፣ ሳይቱን ልክላችኋለሁ። የቴክኖሎጂን ሆነ ስንመለከት አንደኛ የቻይና ላብስ ከፍተኛ የአልጎሪዝም ብቃትን ቅድሚያ በመስጠት የአሜሪካን የኮምፒውተር የበላይነት በከፍተኛ ደረጃ እየቀደሙ፣ ሁለተኛ ኪሚ ኬስሪ ኦፕን ዌይት ሞዴል በመሆኑ በዓለም ዙሪያ ያሉ ዴቨሎፐሮች ማለቂያ የሌለው የኤፒአይ ክፍያ ከመክፈል ይልቅ ዳውንሎድ አድርገው በራሳቸው ኮምፒውተር ላይ ሎካሊ ማሰራት ይችላሉ። ሶስተኛ የዚህ ሞዴል መለቀቅ እጅግ አብዮታዊ ከመሆኑ የተነሳ ኢንቨስተሮች የአሜሪካው የኤአይ ሞኖፖሊ በይፋ ማብቃቱን በመገንዘባቸው ወዲያውኑ በአሜሪካ ቴክኖሎጂና ሴሚኮንዳክተር አክሲዮኖች ላይ የትሪሊየን ዶላር ኪሳራ አጋጥሟል። ይህ ለእኛ ለኢትዮጵያውያን ወሳኝ የሆነበት ምክንያት ዴቨሎፐርስ የተገደበውን የውጭ ምንዛሬ ከመጠን በላይ ውድ በሆኑ የሶፍትዌር ክፍያዎች ላይ ማባከን ስለማንችል ነው። የቻይና ኦፕን ሶርስ ኤአይ በትንሽ ሳንቲሞች ከፍተኛ የኢንተርፕራይዝ ደረጃ አቅም እየሰጠን ይገኛል። ደብሊው ፎር ቻይና ፎሎን አፍያድ ፒስ አውት